ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። ጾታን ምክንያት በማድረግ በሴቶች ላይ የሚደርሱ ጥቃቶችን የመከላከል ስራ ላይ ሁሉም ባለድርሻ አካላት የበኩላቸውን ሚና መወጣት እንዳለባቸው የካፋ ዞን ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ መምሪያ አሳሰበ። መምሪያው የዓለም አቀፍ የጸረ ጾታዊ ጥቃት ቀንን የሴቷ ጥቃት የኔ ነው ዝም አልልም በሚል መሪ ቃል በቦንጋ ከተማ ተከብሯል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ምረት ማሞ ታቀርባለች። የዘንድሮ የዓለም አቀፍ ጸረ ጾታዊ ጥቃት ወይም ነጭ ሪቫን ቀን የሴቷ ጥቃት የኔ ጥቃት ነው ዝም አልልም በሚል መሪ በዓለም አቀፍ ደረጃ ለ33ኛ ጊዜ በሀገራችን ለ19ኛ ጊዜ በክልላችን ደግሞ ለ3ኛ ጊዜ እየተከበረ ይገኛል። በካፋ ዞን በሁሉም ወረዳዎችና ከተማ አስተዳደሮች ከህዳር 16 ጀምሮ እየተከበረ መቆየቱ ይታወሳል። በዞን ደረጃ የሴቷ ጥቃት የኔ ነው ዝም አልልም በሚል መሪ ቃል በዞን ሴቶች፣ ህጻናትና ወጣቶች ማህበራዊ ጉዳይ መምሪያ ተከብሮ ውሏል። በመርሃ ግብሩ ተገኝተው የመክፈቻ ንግግር ያደረጉት የመምሪያው ኃላፊ ወይዘሮ ማዕዛ ለማርያም የዘንድሮ የጸረ ጾታዊ ጥቃት ወይም የነጭ ሪቫን ቀን የተከበረበት ዋና ዓላማና ባለፉት ዓመታት የታዩ ለውጦችን አብራርተዋል። ያው ሲጀምር መሪ ቃል አለው። የሴቷ ጥቃት ለኔም ዝም አልልም በሚል መሪ ቃል ነው የተከበረ ያለው። ያ ወንዶች አጋሮቻችን ናቸውና በአጋርነታቸው ቃል እየገቡ ጥቃቱንም ፈጽሞ ላለመፈጸምና ሲፈጸምም አይቼ ዝም አልልም የሴቷ ጉዳይ የኔ ጉዳይ ነው በሚል በጋራ በዓሉን ያከበርንበት ሁኔታ ነው ያለው። ከታችም ሲከበር ነው የመጣው። እኛ አሁን ያጠቃለልን ያለ ነው እንደዞ ዛሬ ማጠቃለያ ነው ያከበርን ያለ ነው። በጉዳዩ ላይ ያነጋገርናቸው የመርሃ ግብሩ ተሳታፊዎች ቀኑ ከወትሮ በተለየ መልኩ እየተከበረ መሆኑና በሴቶች እኩልነት አኳያ የሚታዩ ችግሮች መኖራቸውን አንስተዋል። አስማረች ኃይሌ ይባላለኝ። ከካፋ ዞን ሴቶች ፌዴሬሽን ፕሬዝዳንት ነኝ። ጸረ ጾታዊ ጥቃት ቀን በሀገር አቀፍ ደረጃ ለ33ኛ ጊዜ በሀገራችን ለ19ኛ ጊዜ በክልላችን ለ3ኛ ጊዜ እየተከበረ ያለው በዓል ነው እያከበርን ያለ ነውና ጾታዊ ጥቃት ማለት ምን ማለት ነው? በማን ላይ ይደርሳል? ማን ያደርሳል? እንዴት ይደርሳል? እንዴትስ መከላከል አለብን የሚሉ ሁኔታዎች ላይ ነው ዛሬ በዓል እያከበርን ያለ ነውና የዛሬ በዓል ልዩ የሚያደርገው እንግዲህ ብዙ ኩነቶችን ብዙ ችግሮችን አሳልፈናል። ብዙ ጥሩ ነገሮችንም አይተናል፣ ለውጦችንም አይተናል፣ ችግሮችንም አይተናል። ግን በዛ ማግስት ደግሞ አሁን ከብዙ ችግሮች በኋላ ተፈጥሯዊና ሰው ሰራሽ ችግሮች በኋላ ዛሬ ሰላም ሰፍኖ የአየሩ ሁኔታም እግዚአብሔር ሰላም አድርጎን ዛሬ እያከበርን ያለነው የዛሬውን በዓል ልዩ ያደርጋልና። ስሜ ነስረዲን አሊ ይባላል። ካፋ ዞን ሴቶች ህጻናትና ማህበራዊ ጉዳይ መምሪያ የወጣቶች ዘርፍ ወጣት ስብዕና ግንባታ አስተባባሪ ነኝ። ልዩ የሚያደርገው የሴቶችን ጥቃት ምንድነው? አንደኛ ሴቶች በተፈጥሮ ተጋላጭ ከመሆናቸው አንጻር፣ ሁለተኛ ይሄ ጥቃት የሚደርሰው በድብቅ ሁኔታ ወይም በቤት ውስጥ ከመሆኑ አንጻር ሴቶች ላይ ጉዳቱ ስለሚደርስ በተቻለ መጠን ሁሉም የኔ ጉዳይ ነው ብሎ ጉዳዩን ማውጣት አለበት። ሴቶች ላይ ጥቃት ሲደርስ ይሄ ደግሞ ከባህላችን ጋር በተያያዘም ሴቶች ላይ የሚደርሰው ተጽዕኖ አመለካከት ወንዶችን የበላይ ሴቶችን የበታች አድርጎ የመመልከቱ አባዛያው ከባህላችን ጋር ይሄንን ለማስወገድ ደግሞ ከመሰረቱ መስራት አለብን። ከትምህርት ቤት በክበባት አድርገን በካሪኩለም ውስጥ ወይም በስርዓተ ትምህርት ውስጥ አካተን ታዳጊዎች እንዲማሩ ማድረግ አለብን። ስሜ አይናለም አበበ እባላለሁ። የመጣሁት ከሴቶች ማህበር አደረጃጀት ነው። በዓለማችን ለ33ኛ ጊዜ በሀገራችን በ19ኛ ጊዜ በእኛ ክልላችን ደግሞ ለ3ኛ ጊዜ የሴቷ ጥቃት የኔም ነው ዝም አልልም በሚለው መሪ ቃል እየተከበረ ያለበት ስለሆነ ሁሉም ባለበት አካባቢ ላይ ሁሉም ባለድርሻ አካላት ይሄንን ሴቶች ላይ የሚደርሱ ጥቃቶችን በዋናነት በሁሉም ቦታ ላይ በትምህርት ቤቶች ላይ፣ በሃይማኖት ተቋማት ላይ፣ በመንግስታዊ ያልሆኑ ድርጅቶች አካባቢ ከሴቶችና ህጻናት፣ ወጣቶች ማህበራዊ ጉዳይ ጋር በመቀናጀት በዚህ ጥቃት ዙሪያ ላይ በደንብ አድርጎ መስራት አለባቸው። የመምሪያው ኃላፊ ወይዘሮ ማዕዛ ለማርያም ሴቶች ላይ በቀጥታም ሆነ በተዘዋዋሪ የሚደርሱ ጥቃቶችን ለመከላከል ሁሉም ባለድርሻ አካላት የበኩሉን ድርሻ እንዲወጣ አሳስበዋል። ያው ጥቃቱ መቆም የሚችለው ከቤተሰብ ጀምሮ ነው። ህጻናትም ሴትም ቤተሰብ ውስጥ ነው ያሉት ማለት ነው። እነዚህ ህጻናትንም የሚንከባከቡት እናቶችንም የሚንከባከቡት ከቤተሰብ ጀምሮ ነውና ከጎረቤት ጀምሮ ነውና
አንደኛ መጀመሪያ ቤተሰብ ይሄን ጉዳይ መከላከል መቻል አለበት። በፍርድ ቤትና በፍትህ ላይ ጥቃት ሲደርስባትም ምን ያክሉ ትክክለኛ ነው ብሎ ፈትሾ ፍርድ ከመስጠት አንፃር ወንጀለኞችንም ቢሆን አጋልጦ ትክክለኛ ፍትህ ከመስጠት አንፃር ከሌላ ሊደረግባት እንደሚችል ፍርድ ቤቱ መስራት አለበት ብዬ አስባለሁ። ከአመራሩም ከሴክተሩም ሁሉም የድርሻውን የሚወጣ ከሆነ ወንዱም ለእህቱ ለእናቱ ይቺ 51% ሴት ጥቃት እንዳይደርስባት በጋራ የሚከላከል ከሆነ ጥቃቱ 100% ሊጠፋ ይችላል ብዬ አስባለሁ። ሁሉም የድርሻው የሚወጣ ከሆነ። በመርሃ ግብሩ ላይ የዘርፉ አመራሮችና ባለሙያዎች እንዲሁም ጉዳዩ የሚመለከታቸው አካላት ተገኝተዋል። በተመሳሳይ ሁኔታ ወጣቱን ትውልድ በስነ ምግባር ማነጽ የተጀመረውን የሀገር ልማትና ኢኮኖሚን በማሳደግ የብልጽግና ጉዞን ሊያረጋግጥ እንደሚችል የካፋ ዞን ምክትል አስተዳዳሪና የገቢዎች ቢሮ ኃላፊ አቶ ደመላሽ ንጉሴ ተናገሩ። በዓለም አቀፉ ለ21ኛ ጊዜ በሀገራችን ለ20ኛ ጊዜ በክልላችን ደግሞ ለ3ኛ ጊዜ በሚከበረው የጸረ ሙስና ቀን ወጣቶችን ያማከለ የጸረ ሙስና ትግል የነገን ስብዕና ይገነባል በሚል መሪ ቃል የካፋ ዞን አስተዳደር ስነ ምግባርና ጸረ ሙስና ከሴክተር መስሪያ ቤት ከተውጣጡ ባለድርሻ አካላት ጋር ውይይት አካሂዷል። ቤተልሔም መምሩ በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ እንደገለጹት ወጣቶች የነገ ሀገር ተረካቢ ስለሆኑ ሀገር ወዳድና ስራ ፈጣሪ እንዲሁም መልካም ስብዕና ያላቸው እንዲሆኑ ይጠበቃል ብለዋል። የወጣቱን ትውልድ ስነ ምግባር ማነጽ የተጀመረውን የሀገር የልማት የኢኮኖሚ የብልጽግና ጉዞን ሊያረጋግጥ ስለሚችል የሀገር ቀጣይነት ሊያረጋግጥ የሚችለው ስነ ምግባሩ በታነጸ ወጣት እንደሆነ ይታመናል። ስለዚህ ወጣቶች የነገ የሀገር ተስፋዎች ናቸው። የነገ የሀገር ባለቤቶችም ናቸው። የነገ የሀገር ተተኪዎች ናቸው። ስለዚህ እነዚህ ወጣቶች ሀገር ወዳድ፣ ስራ ፈጣሪ፣ እርስ በርስ የሚከባበር ስብዕና ያላቸው እንዲሁም ለስራ ተነሳሽነት ያላቸው እንዲሆን ይጠበቃል። ስለዚህ በዚህ ሂደት ውስጥ ሀገራችን እያደገች ባለችበት ሂደት ውስጥ አለፍ ብሎ የሚታዩ መሰረታዊ ችግሮች አሉ። አንዱ ችግራችን የስራ ባህላችን በጣም ደካማ ነው። በተለይ ስራ የመፍጠር ስራ ፈጥሮ ኢኮኖሚን እንዲረጋገጥ ከማድረግ አንጻር መሰረታዊ የሆኑ ችግሮች አለብን። የጊዜ አጠቃቀም ችግር አለብን። በዚህ ሂደት ውስጥ ደግሞ የሙስና ችግር አለ። የተደራጀ ሌብነት አልፎ የሚታዩ ሁኔታዎች አሉ። ይሄን በጋራ መታገል መቻል አለብን። ስለዚህ ኢኮኖሚ ከታሰበ ልማት ከታሰበ ባልተፈለገ መልኩ እንዳይሄድ ማኔጅ እንዲደረግ ሁላችንን ልንታገል በጋራ ልንቆም ይገባል። አቶ ደመላሽ አክለው የሀገርና የአካባቢ ሰላም እንዲጠበቅ የሃይማኖት አባቶችና ባለድርሻ አካላት የድርሻቸውን መወጣት አለባቸውም ብለዋል። ከፍተኛ ሚና ያላቸው ባለድርሻ አካላት አሉ። ዛሬ የጠራናቸው አንዱ ትምህርት ቤቶች ናቸው። ትምህርት ቤቶች የወጣቱን የህፃናትን ስብዕና በመገንባት ሙሉ ኃላፊነት አላቸው። እንደ መንግስት በተለይ አሁን ላይ ባለው ነባራዊ ሁኔታ በመጀመሪያ ደረጃ ትምህርት ቤቶች ላይ ስብዕናቸውን የመገንባት በተለይ ኬጂ ላይ እንደ መንግስት ትኩረት ሰጥቶ የተሰራ ያለበት ሁኔታ አለ። ከዛ አኳያ እንደ ዞንም በርካታ ትምህርት ቤቶቻችን ዘንድሮ ላይ ትኩረት ሰጥተን በመጀመሪያ ደረጃ ትምህርት ቤቶች ላይ ያለንን ሀብት ያለንን እውቀት ኤግዞስት አድርገን መጠቀም ስላለብን በርካታ ስራዎች የተሰሩ ይገኛሉ። ከዚህ አንጻር በተለይ ትምህርት ጥራትም ላይ ሰፋ ያለ ስራ መስራት አለብን። ግብረ ገብነት መጀመሪያ ያለበት ትምህርት ቤት ላይ ነው። ስነ ምግባር መጀመሪያ ያለበት ትምህርት ቤት ላይ ነው። ከዛ አኳያ በርካታ ስራዎች የተሰሩ ናቸው። በተለይ የወጣቱ ትውልድ ውጤታማ እንዲሆን ውጤታቸው የተሻሻለ እንዲሆን እየተሰሩ ያሉ ስራዎች አሉ። ይህን አጠናክሮ መቀጠል ከሁላችን የሚጠበቅ እንደሆነ ተሰምሮ መወሰድ መቻል አለም። ሌላው የሃይማኖት ተቋማት ናቸው። ምናልባት ዛሬ ላይ የጥሪ ችግር ሊሆን ይችላል። ሁሉም ሃይማኖት ተቋማት ስብዕና ላይ በጣም መስራት መቻል አለበት። ሀገር ወዳድ ሆነው እንዲወጡ በደንብ መስራት መቻል አለብን። ሀገራችን ብዙ ሀብት አላት፣ ብዙ ወጣት ክፍል አለ። ይሄን የሃይማኖት ተቋማት ኃላፊነት መውሰድ መቻል አለባቸው። በተለይ የአካባቢ ሰላም እንዲረጋገጥ ሰላምን አብሶ የሚፈልጉ ወጣቶችን ከማፍራት አንጻር ድርሻቸው በጣም የጎላ ስለሆነ በእኛ ዞን ውስጥም ያሉ ሃይማኖት ተቋማት በርከት ያለ ስራዎችን እየሰሩ ነው። በተለይ ትምህርት ቤቶች ላይ እየሰሩ ናቸው። ተማሪዎችን የማስተማር በሰንበት ትምህርት ቤቶች ላይ በየጊዜው ሀገር ወዳድ ሆኖ እንዲወጡ ስብዕናቸው የተስተካከለ እንዲሆን ከአሉባልታ ቦታ ራሳቸውን እንዲያገሉ በተለይ ሱሰኝነት ከተለያዩ ነገሮች ራሳቸውን እንዲጠብቁ የተሰሩ ያሉ ስራዎች አሉ። ግን ደግሞ በጣም መጠናከር መቻል አለበት። አሁን ለሶሻል ሚዲያ አለ። ይሄን ለበጎ ዓላማ ከመጠቀም አንጻር ያሉ ጉለቶች አሉ። ይሄን አርመን እንዲሄዱ የሃይማኖት ተቋማት
የአንበሳውን ድርሻ ይወስዳሉ ማለት ነው። የካፋ ዞን ሴቶች ህጻናት ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ መዓዛ ኃይለማርያም በበኩላቸው የወጣቶች ስራ ወዳድነት ቀደም ሲል ከነበረው የተሻለ እንደሆነ አስረድተዋል። ቀደም ሲል የነበሩ ወጣቶች ስራን የማይናፍቁ ስደትን የሚመኙ የተለያዩ ቦታዎች ላይ ከቤተሰብም ውጪ ሆኖ የማይሰሩ ወጣቶች አልባሌ ቦታ ላይ በተለያዩ ሱሶች ላይ ተጠምደው የሚውሉ ወጣቶች ይበዙ ነበር። አሁን ደግሞ እንደ ዞናችን በጥሩ ሁኔታ ውስጥ አለ ብዬ ነው የገመገምነው የሚገምተውም እንደነ ማለት ነው። አንደኛ በተለያዩ አይደለም ዲግሪም ዲፕሎማም ሰልጥነው የመጡ ወጣቶች እንደ ድሮ የመንግስትን እጅ ብቻ የሚጠብቁ ወጣቶች አይደሉም። አሁን ያሉ በተለያዩ ወረዳዎች ላይ የራሳቸውን ስራ ፈጥረው በግብርና ዘርፍም በተለያዩ አድሪያት ውስጥ ገብቶ ራሳቸው ስራ ፈጣሪ ሆኖ እየሰሩ ያሉበት ሁኔታ ነው ያለው። ከዛም አልፎ ደግሞ ከተቋማትም የራሳቸውን ሌሎችንም ወጣት አርአያ የሆኑ ትምህርት ቤት ላይ የሚውሉ ወጣቶችን ቢሆን መማር ብቻም ሳይሆን ተምሮ ቤተሰብ የሚያገለግሉ አገር የሚያገለግሉ ወጣት እንደሆኑም እያየን ነው ያለነው። የካፋ ዞን አስተዳደር ጽህፈት ቤት የስነ ምግባርና ጸረ ሙስና ስራ ክፍል ቡድን አስተባባሪ አቶ ታደለ ተረፈ ለወጣቶች ስነ ምግባር መስተካከል የወላጆች ሚና ከፍተኛ መሆኑን ተናግረዋል። በጣም በዛ ቦታ ላይ የሚሰራው ስራ እንግዲህ አንድ ህፃን ሲወለድ የመጀመሪያው ቤተሰብ ወይም ወላጅ ለዛ ህፃን ትምህርት ቤት ነው። ወላጅ ህፃን ከተወለደበት ጊዜ ጀምሮ እድሜው እስከ ትምህርት ቤት እስከሚደርስ ድረስ ትልቅ የማስተማር ዝንባሌውን ህፃኑ እንዲይዝ የማድረግ ስራውን አጠናክሮ መሰራት መቻል አለበት። ስለዚህ ህፃኑ እንዴት ባለ ሁኔታ ተኮትኩቶ ማደግ አለበት ሲባል እንዴት ነው የሚታዘዘው? እንዴት ነው ትህትና የሚኖረው? እንዴት ነው ታታሪ የሚሆነው? እንዴት ነው ፈጠራ ችሎታውን እያዳበረ የሚሄደው? ጎረቤት ላይ ያለውን ክፉ አለባበስ ክፉ ወንብድናን ሳይሆን አስተሳሰቡ የተሻሉ ሰዎች የወጡበትን የተሻሉ ልጆች የሄዱበትን መንገድ ከማሳየት አንፃር ወላጅ ሚና ከፍተኛ ነው። ይሄ ወላጅ መንከባከብ መቻል ለራሱ ልጅ ብቻ ሳይሆን ለጎረቤት ልጆችም ትልቅ ቦታ መስጠት መቻል አለበት። የጎረቤት ሰዎች የተደራጀ አስተሳሰብ የጋራ ማድረግ ከቻሉ ትምህርት ቤት ላይ የተሻለ እድገት እንዲኖር ትምህርት ቤቱ አካባቢ ትልቅ ሚና አላቸው። በመድረኩ የካፋ ዞን የመንግስት ከፍተኛ የስራ ኃላፊዎችን ጨምሮ ሌሎች ባለድርሻ አካላት ተሳታፊ ሆነዋል። በካፋ ዞን በዘንድሮ የበጋ መስኖ ልማት ከ3000 ሄክታር በላይ መሬት ስንዴ ለማልማት ታቅዶ እየተሰራ መሆኑን የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ገለጸ። የበጋ መስኖ ስንዴ ልማት ዘር ማብሰሪያ ፕሮግራም በዞኑ ጊምቦ ወረዳ ሀማኒ ቀበሌ ተካሂዷል። ዘገባው የባልደረባችን በላቸው በላይ ነው። ቤቲ ለመምሩ ታቀርባለች። በካፋ ዞን በዘንድሮ የበጋ መስኖ ልማት ከ3000 ሄክታር በላይ መሬት ስንዴ ለማልማት ታቅዶ እየተሰራ መሆኑን የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ገለጸ። የበጋ መስኖ ስንዴ ልማት ዘር ማብሰሪያ ፕሮግራም በዞኑ ጊምቦ ወረዳ ሀማኒ ቀበሌ ተካሂዷል። በማስጀመሪያ መርሃ ግብሩ ላይ የተገኙት የካፋ ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የመንግስት ረዳት ተጠሪና የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ታከለ ታምሩ ከተረጂነት ወደ ምርታማነት መሸጋገሪያ ጸጋዎቻችንን በአግባቡ ተጠቅመን ድህነትን ታሪክ ማድረግ ያስፈልጋልን ብለዋል። አቶ ታከለ አክለውም በበጋ ስንዴን በማምረት ሁለንተናዊ ብልጽግናና የምግብ ዋስትናን ለማረጋገጥ ለአርሶ አደሩ ሙያዊ ድጋፍና ክትትል ማድረግ እንደሚገባም ገልጸዋል። የበጋ ስንዴ ልማት በአመት 2 ጊዜ ስንዴን ማምረት እንደሚቻል ያሳየና አርሶ አደሩ ከዝናብ ጠባቂነት በመውጣት የውሃ አማራጮችን በመጠቀም በበጋም ማረስ እንደተቻለ ያሳየን ነው ሲሉም ገልጸዋል። በካፋ ዞን ሁሉም አካባቢዎች እየለማ ያለው የበጋ መስኖ ስንዴ ልማት ተስፋ ሰጪ መሆኑን የተናገሩት አቶ ታከለ ይህም የኑሮ ጫናን ለማቅለልና ምርትና ምርታማነትን ለማሻሻል ከፍተኛ አስተዋጽኦ እያደረገ በመሆኑ ልዩ ትኩረት ተሰጥቶ እየተሰራ ነው ብለዋል። የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ጋዋ አባመጫ እንደገለጹት በዞኑ በአጠቃላይ በበጋ መስኖ ስንዴ ከ3000 ሄክታር በላይ ማሳ ለማልማት ታቅዶ እየተሰራ እንደሚገኝ ተናግረዋል። ከዚህ ውስጥም ከ1700 ሄክታር በላይ ማሳ ተለይቶ 577 ሄክታሩ ለዘር መዘጋጀቱን ገልጸዋል። የግብዓት አቅርቦትን በተመለከተ በቂ የአፈር ማዳበሪያ መቅረቡን የተናገሩት አቶ ጋዎ ከ350 ኩንታል በላይ ምርጥ ዘር መዘጋጀቱንም ጠቁመዋል። የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በበኩላቸው የበጋ ስንዴ ልማት ስራ የምግብ ዋስትናን ከማረጋገጥ አልፎ የሀገሪቱን ኢኮኖሚ ለማሳደግ ሚናው የጎላ መሆኑን ተናግረዋል። የወረዳው አስተዳዳሪ ልማቱን ለማሳለጥና ለማስፋት እየሰራ ነው ያሉት አቶ ትብብሩ አሁን ላይ በወረዳው ሀማኒ ቀበሌ የተጀመረውን ጨምሮ 526 ሄክታር መሬት በበጋ ስንዴ ለማልማት ታቅዶ ወደ ስራ መገባቱን አብራርተዋል።
የበጋ መስኖ ልማት ስራ ከተጀመረበት ጊዜ ወዲህ ምርታማነት እየጨመረ መምጣቱን የተናገሩት አቶ ትብብሩ ከ1 ሄክታር ከ23 እስከ 30 ኩንታል ምርት ማግኘት መቻሉን ነው የገለጹት። በሂደቱ የታዩ ማነቆዎችን ለመፍታት እየተሰራ ነው ያሉት ዋና አስተዳዳሪው አሲዳማ አፈር በኖራ የማከም ስራ ተጠናክሮ መቀጠሉንም አስረድተዋል። የበጋ ስንዴ ልማትን በቴክኖሎጂ በማስደገፍ የተሻለ ውጤት ለማምጣትና ምርትና ምርታማነትን ለማሳደግ ወረዳው በትኩረት እየሰራ ነው ብለዋል። በበጋ ስንዴን በመስኖ ከሚያለሙ አርሶ አደሮች መካከል ያነጋገርናቸው ስንዴን ማልማት ከጀመሩበት ጊዜ ወዲህ ዘርፈ ብዙ ጥቅሞችን ማግኘታቸውን በመግለጽ በበለጠ ጠንክሮ በመስራት ምርትና ምርታማነቱ ከአምናው የተሻለ እንዲሆን እንሰራለን ብለዋል። በማስጀመሪያ መርሃ ግብሩ ላይ የካፋ ዞንና የጊምቦ ወረዳ የመንግስት የስራ ኃላፊዎችና ሌሎች አካላት ተገኝተዋል። የክልሉ መንግስት ከኦሞ ባንክ ጋር በመቀናጀት ለህዝቦች ተጠቃሚነት መረጋገጥ ይሰራል ሲሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ከኦሞ ባንክ አክሲዮን ማህበር ጋር የብድር አመላለስ፣ በቁጠባ አሰባሰብና ባንኩን ማጠናከር በሚያስችሉ ጉዳዮች ላይ በቦንጋ ከተማ መክሯል። ፍጹም ተሾመ ተጨማሪ አለው። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተቋሙን በአሰራርና በአደረጃጀት በማዘመን የውስጥ የፋይናንስ ስርዓቶችን በማሻሻል ባንኩ መስራት ያስፈልገዋል ብለዋል። ርዕሰ መስተዳድሩ የቁጠባ አቅም በማጎልበት የባንኩ ሀብት ከፍ በማድረግ የገንዘብ ስርጭት አድማሱን ማስፋት ይጠበቃልም ሲሉ ገልጸዋል። ባንኩ የአገልግሎት አሰጣጡን በማሳለጥ የህዝብ ባንክ ለመሆን መስራት እንደሚጠበቅም በማንሳት ቀጣይ የባንኩን አቅም በማሳደግ የህዝብ ተጠቃሚነትን ለማረጋገጥ የክልሉ መንግስት አስፈላጊውን ድጋፍ ያደርጋልም ብለዋል። ኦሞ ባንክ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 59 ቅርንጫፍ ጽህፈት ቤቶችና 5 ዲስትሪክቶች እንዳሉትና ኦሞ ማይክሮ ፋይናንስ ወደ ኦሞ ባንክ ከማደጉ በፊት ላለፉት 28 ዓመታት ህዝብና መንግስት ሲያገለግል እንደቆየ የኦሞ ባንክ ፕሬዝዳንት አቶ አብርሃም አላሩ ገልጸዋል። ከሰኔ 2016 ዓ.ም ጀምሮ ኦሞ ባንክ በሙሉ አቅም ወደ ባንክ በማደግ ስራዎችን እየሰራ መሆኑን ተናግረው ከ1.3 ሚሊዮን በላይ ተጠቃሚዎች 5.2 ቢሊዮን ገንዘብ በማሰራጨት ሚናውን እየተወጣ እንደሚገኝ አስረድተዋል። ፕሬዝዳንቱ በክልሉ ባንኩ ዝቅተኛ ኢኮኖሚ አቅም ላላቸው ወጣቶች የስራ ዕድል ፈጠራና በመለስተኛ ንግድ ዘርፍ ለተሰማሩ ዜጎች ከሰጠው ከ5.2 ቢሊዮን ብር 4 ቢሊዮን ብር በላይ መመለሱን ቀሪ ውዝፍ ዕዳ ለማስመለስ እየሰራ ስለመሆኑም ጠቁመዋል። ባንኩ በገጠር ስራ ዕድል ፈጠራ፣ ወጣቶች የስራ ዕድል ፈጠራ፣ ለተዘዋዋሪ ፈንድና በቤተሰብ ኑሮ ማሻሻያ ላይ በማድረግ የህዝብን ተጠቃሚነት ለማረጋገጥ ይሰራል ያሉት ፕሬዝዳንቱ ይህም ሰፊ የሀብት ምንጭ ለማጎልበትና መካከለኛና ትልቅ ኢንተርፕራይዞች ኢኮኖሚ ለማነቃቃት ሚናው የጎላ ስለመሆኑ ተናግረዋል። ኦሞ ለክልሉ መንግስትና ህዝብ ኢኮኖሚ እድገት አጋዥና አጋር ባንክ ሆኖ እንዲቀጥል በሀብት አሰባሰብ፣ ብድር አመላለስና በሌሎች ጉዳዮች ላይ በጋራ መስራት ይጠበቃል ብለዋል። በማህበረሰቡ ዘንድ ለኦሞ የነበረው የተዛባ አመለካከትና ግምት ማጥራትና ተቋሙ በሙሉ አቅሙ አገልግሎት መስጠት እንዲችል የድጋፍ ስራዎች ሊጠናከሩ ይገባል በማለት የመድረኩ ተሳታፊዎችም አንስተዋል። ኦሞ ማይክሮ ፋይናንስ ወደ ባንክ እያደገ ያለው ሽግግር እንዲቀላጠፍ የአደረጃጀት የአሰራር ስርዓቶችን መዘርጋት፣ ፍትሐዊ የሰራተኛ ስብጥር ትኩረት መስጠት፣ ባንኩ የሚያቀርበው የአክሲዮን ሽያጭ ዝቅተኛ ማህበረሰብን ታሳቢ ያደረገ እንዲሆን በተለያዩ ዘርፍ የተደራጁ ማህበራት የድሉ ተጠቃሚ እንዲሆኑና በተለይም በወጣቶች ስራ ዕድል ፈጠራ ትኩረት እንዲያደርግ በመጠየቅ ባለድርሻ አካላት የተሰራጨው ገንዘብ አመላለስና በሌሎች ጉዳዮች ላይ በትብብር መስራትም ይጠበቅባቸዋል ተብሏል። በመድረኩ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾን ጨምሮ የኦሞ ቁጠባ ደብተር የመክፈትና ከባንኩ ጋር አብሮ ለመስራት የሚያስችል የመግባቢያ ስምምነት ተፈራርመዋል። በመድረኩም የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ፣ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸውን ጨምሮ የክልሉ ካቢኔ አባላት፣ የዞን ዋና አስተዳዳሪዎችና ሌሎች ባለድርሻ አካላት ተገኝተዋል ሲል ዘገባውን ያደረሰን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የኢትዮጵያን የከፍታ ጉዞ በቅብብሎች የሚያሳኩ ተተኪ አመራሮችን መፍጠር እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ነጸብራቅ የመሪነት ኮንፈረንስን በአፍሪካ አመራር ልህቀት አካዳሚ አስጀምረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ክፍል ያለው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኮንፈረንሱን ባስጀመሩበት ወቅት ኢትዮጵያ ታላላቅ ድሎችን ያስመዘገቡ የስልጣኔ ከፍታን የተቀዳጁ መሪዎች ሀገር ብትሆንም ያንን ማስቀጠል ባለመቻሉ ወደ ኋላ መቅረቷን ገልጸዋል። በረጅሙ የሀገራችን ታሪክ ታላላቅ መሪዎች እንደነበሩ በማውሳት በአንድ ወቅት በርተው የጠፉና ሊደገሙ የማይችሉ አመራሮች ሆነዋል ሲሉም ተናግረዋል። የኢትዮጵያ ገናናነት የሚጠቀስባቸው ስኬቶች ከዘመን ዘመን መሸጋገርና መሳካት ያልቻሉት የአመራር ግንባታን እንደ ሀገር ባለማስቀጠላችን ነው ብለዋል። አሁን ላይ ኢትዮጵያ የምትጠቀስባቸውን ጉድለቶች በመሙላት ወደ ከፍታ የማሻገር ጉዞ መጀመሩን ገልጸው የተተኪ አመራር ልማትም የዚሁ አካል መሆኑን ጠቅሰዋል። ተተኪ ወጣት አመራሮችና ነባሩ አመራር የሚመክሩባቸውና ልምድ የሚለዋወጡባቸው መድረኮች ሲፈጠሩ በአመራር ትውልዶች መካከል መናበብ በመፍጠር ሀገራዊ ትልሞችን ለማሳካት ያስችላል ብለዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ
ኢትዮጵያ አመራሮች የምትፈጥርበት እንዲሁም በአመራሮች መካከል የትውልዳዊ ቅብብሎች ስርዓት የምትገነባበት አሰራርና ተቋም እንደሚያስፈልጋት ተናግረዋል። ይህ የተተኪም ሆነ የነባሩ አመራር ቁልፍ ተልእኮ ነው ሲሉም ተናግረዋል። የሀገር ቀጣይነት ያለው እድገትም ሆነ ውድቀት የሀሳብ ጥራት፣ የአመራር ብቃትና ቁርጠኝነት ላይ የተመሰረተ መሆኑን ጠቅሰው ችግሮችን ወደ እድል በመቀየር የሀገርን እድገት የሚያሳካ መሪ መሆን እንደሚገባም አስገንዝበዋል። ነጸብራቅ የመሪነት ኮንፈረንስ በኢትዮጵያና በአፍሪካ የተሳለጠ የትውልዶች አመራር ቅብብሎች የሚቀጥልበትን መንገድ የሚያሳይ ሊሆን ይገባል ብለዋል። የተጀመሩ ሀገራዊ ኢኒሼቲቮችን በውጤታማነት በማስቀጠል የኢትዮጵያን የከፍታ ጉዞ ለማሳካት በትጋትና በብቃት የሚሰራ ተከታታይ አመራር በየዘመኑ ሲኖር መሆኑንም አጽንኦት ሰጥተዋል። ስለዚህም ሀገራችንን ወደፊት ለማራመድ አቅም የሚሆኑ መሪዎችን ለማፍራትና ለመቅረጽ የአብሮነት ህብረታችን መሰረታዊ ጉዳይ ነው ሲሉም ገልጸዋል። ፋና ብሮድካስቲንግ ኮርፖሬት አክሲዮን ማህበርና ዋልታ ሚዲያና ኮሙኒኬሽን ኮርፖሬት አክሲዮን ማህበር ፋና ሚዲያ ኮርፖሬሽን አክሲዮን ማህበር በሚል መጠሪያ በይፋ ተዋሃዱ። የፋና ሚዲያ ኮርፖሬሽን የማብሰሪያና ስራ ማስጀመሪያ መርሃ ግብር በግራንድ ኤሊያና ሆቴል ተካሂዷል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ጽዮን ታደለ በመርሃ ግብሩ ላይ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደንፋራ፣ የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ እንዲሁም የቱሪዝም ሚኒስትር ሰላማዊት ካሳና የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዲያቆን ዳንኤል ክብረት ተገኝተዋል። በተጨማሪም የሚዲያው አመራሮች፣ የድርጅቱ ሰራተኞች፣ ተባባሪ አዘጋጆች፣ የሚዲያው አጋሮችና ጥሪ የተደረገላቸው እንግዶችም በመድረኩ ተገኝተዋል። ለተመሳሳይ ዓላማ የተቋቋሙት የሚዲያ ተቋማት ውህደት አንድ ግዙፍና ተደራሽ ሚዲያ ለመመስረት ያለመ ነው ተብሏል። ውህደቱ የፋይናንስ፣ የሰው ኃይል፣ የቴክኖሎጂና የመሰረተ ልማት አቅምን በማቀናጀት የሀብት ብክነትን ማስቀረት እንደሚያስችልም ተመላክቷል። ከዚህም ባለፈ የማህበራቱ ውህደት ትርፋማነትንና ውጤታማነትን ለማሳደግ እንደሚያግዝም ተገልጿል። ፋና ሚዲያ ኮርፖሬሽን 2 የቴሌቪዥን ቻናሎቹ፣ 3 ሬዲዮ ጣቢያዎችና ሁሉንም የማህበራዊ ትስስር ገጾች ይኖሩታል። የውህደቱ ሂደትም አስፈላጊውን ህግና ስርዓት ተከትሎ መፈጸሙም ተገልጿል። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎችን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ።